ይህንን ፕሮግራም ካላችሁበት ስፍራ ሆናችሁ የምትከታተሉ ወንድሞቼና እህቶቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ባላችሁበት ስፍራ የአላህ ሰላም እዝነቱና በረከቱ ከናንተ ጋር ይሁን። አላህ ካለ ሪሳለቱል ኢስላም የኢስላም መልእክት ለሁሉም በሚል ርዕስ ዙሪያ አጠር ያለ መልእክት በተከታታይ ክፍል አቀርብላችኋለሁ። ኢስላም ምንድነው ብለው ለሚጠይቁ በጠቅላላ ለወንድምና እህቶች እንዲሁም ለወገኖች ከ5 ደቂቃ ያልዘለለ አጠር ያለ ትምህርት በተከታታይ ክፍል ይኖረናል ማለት ነው። ኢንሻአላህ እንግዲህ ዛሬ ክፍል 1 እንደመሆኑ መጠን ኢስላም ምንድነው ብለው ጥያቄ ለሚያነሱ ሰዎች ወይም ማወቅ ለሚፈልጉ አጠር ባለ መልኩ ኢስላም በአንድ አምላክ በአንድ ጌታ በአንድ ፈጣሪ መኖር የሚያምን ሃይማኖት ነው። እንደ ኢስላም አስተምህሮ ሰማያትና ምድር አጠቃላይ ግዙፉ ዩኒቨርስ አጽናፈ ዓለም በጠቅላላ ካለመኖር ወደ መኖር የመጣው ህልውና ያለው ነገር ሁሉ የተፈጠረው በአንዱ አምላክ በአላህ ብቻ ነው ብሎ ነው የሚያስተምረው። ጌታችን በሱረቱል በቀራ ምዕራፍ 2 ቁጥር 163 ላይ ሲናገር አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወኢላሁኩም ኢላሁ ዋሂድ፣ አምላካችሁ አላህ አንድ አምላክ ብቻ ነው። ላኢላሃ ኢላሁ፣ ከሱ በስተቀር ሌላ አምላክ የለም። አርራሕማኑ ራሒም፣ ለባሮቹም እጅግ በጣም ሩህሩህ አዛኝ አምላክ ነው ይላል። ከዚህ አንቀጽ ተነስተን ሁላችንንም የፈጠረን ሁላችንንም ያስገኘን ጌታ አምላካችን አላህ አንድ ጌታ መሆኑን በግልጽ መረዳት እንችላለን ማለት ነው። ሁለት ጌታ አልፈጠረንም፣ ሁለት ጌታ የለም፣ ከሁለትም በላይ ማለት ነው። ሁላችንም የአንድ አምላክ ፍጡሮች መሆናችንን ኢስላም ያስተምራል። ከሱ ውጭ ሌላ አምላክ የለም። ከዛም በመቀጠል አንቀጹን ሲዘጋው አርራሕማኑ ራሒም፣ ለባሮቹ እጅግ በጣም ሩህሩህ በጣም አዛኝ ነው። ለቅጣት የማይቸኩል መሐሪ፣ ቁጣውን ቶሎ የማይገልጽ ታጋሽ አምላክ መሆኑንም በዛው እየነገረን ነው። እናት ለልጇ ከምታዝነው በላይ አላህ ለፈጠራቸው ባሮቹ የሚያዝን ጌታ ነው። ስለ አንድነቱ በሌላም ስፍራ እንደዚሁ ነግሮናል። በቅዱስ ቁርአን ላይ በሱረቱ ነህል ምዕራፍ 16 ቁጥር 50 ላይ ሲናገር ወቃለ አላህ፣ አላህም አለ ይላል ጌታችን ስለ ራሱ ሲነግረን ላ ተተኺዙ ኢላሀይን ኢስነይን፣ ሁለት አምላኮች አድርጋችሁ አትያዙ ይላል። የሚመለክ አንድ አምላክ ብቻ ስለሆነ ሁለት አምላክ ብላችሁ አትያዙ። ኢነማ ሁወ ኢላሁ ዋሂድ፣ ኢነማ አላሁ ኢላሁ ዋሂድ፣ አላህ እንደሆነ አንድ አምላክ ብቻ ነው ይላል። እርሱ አንድ ነው፣ ከሱ ውጭ ሌላ የለም። ፈኢያየ ፈርሀቡን፣ እኔን ብቻ ፍሩኝ፣ እኔን ብቻ ተጠንቀቁኝ ይላል። ልንፈራ የሚገባውም እሱም ብቻ መሆኑን በዚያው አያይዞ ይነግረናል። ስለዚህ ጌታችን አንድና ብቸኛ አምላክ መሆኑን እየነገረን በሱረቱል ኢኽላስ ምዕራፍ 112 ከቁጥር 1 ጀምሮ ያለውንም ብንመለከት ሙሽሪኮች ነብዩ መሐመድ አለይሂ ሰላቱ ወሰላም ዘንድ መጥተው በወቅቱ የነበሩ አረብ ጣዖታውያን ማለት ነው በካዕባ ዙሪያ 360 ጣዖታትን ያመልኩ ስለነበር ወደ እሳቸው መጡና ሺፍ ለና ረበክ፣ እስኪ አንተ የምታመልከውን ጌታህን ንገረን፣ ባህሪው ምን ይመስላል፣ ምን አይነት ጌታ ነው የምታመልከው ብለው በጠየቁ ሰዓት ጌታ አላህ ይህንን የቁርአን አንቀጽ በመልአኩ ጅብሪል አለይሂ ሰላም በኩል አወረደው ማለት ነው። ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። ቁል ለነዚህ ጥያቄዎች በላቸው ይላል። ላነሱት ጥያቄ ሁወ አላህ፣ እርሱ አላህ ነው ብለህ ንገራቸው። እኔ የማመልከው የምገዛው ጌታ አላህ ነው። አላህ ደግሞ አሐድ አንድና ብቸኛ ነው ይላል። ሁለትነት ሶስትነት የሌለበት እማይከፋፈል ብቻውን ያለ አንድ አምላክ ነው። አላሁ ሰመድ፣ ለሁሉም መጠጊያ ነው ይላል። ለፍጡራን ሁሉ በተቸገሩ ሰዓት ብቸኛ ደራሻቸው እርሱ ብቻ ነው። አላህ ግን ከማንም አይፈልግም፣ ከሁሉም የተብቃቃ ነው። ፍጡራን በተቸገሩ ጊዜ ግን የሚደርስላቸው እርሱ ብቻ ነው። በሱረቱ ፋጢር ላይ እንደነገረን ያ አዩሃ ናሱ አንቱሙል ፉቀራኡ ኢለላህ፣ እናንተ ሰዎች ሆይ እናንተ ሁላችሁም ወደ አላህ ከጃዮች ድሃዎች ናችሁ። ወላሁ ሁወል ገኒይ፣ አላህ ግን በራሱ የተብቃቃ ሀብታም ጌታ ነው። አልሐሚድ፣ እንዲሁም ምስጉን ነው ይላል።
ፍጡራን ሁሉ ከርሱ ሲፈልጉ ወደ አላህ ከጃይ ሲሆኑ እርሱ ግን የተብቃቃ ነው። ስለዚህም አላሁ ሰመድ ለፍጡራን ሁሉ መጠጊያ ነው። ለም የሊድ አልወለደም ልጆች የሉትም ማለት ነው። ወለም ዩለድ አልተወለደም ወላጆች የሉትም። ምክንያቱም አላህ ፍጹም ጥንታዊ ፍጹም ዘላለማዊ አምላክ ስለሆነ ፍጹም ጥንታዊ የሆነ አምላክ ወላጅ ሊኖረው አይችልም። ወላጆች አሉት ከተባለ ጥንታዊነቱ ለእርሱ ሳይሆን ለማን ይሆናል? ለወላጆቹ ይሆናል። ፍጹም ዘላለማዊ ነው ደግሞ ከተባለ ተከታይ የለውም ማለት ነው። የመጀመሪያም የመጨረሻም ነው። ወለም የኩን ለሁ ኩፉወን አሐድ ለእርሱ አንድም ቢጤና አምሳያ የለውም ይላል። ስለዚህ አላህ አንድ አምላክ ብቻ ነው ኢስላም እንደሚያስተምረው። እናም ይሄ መልእክቴ የደረሳችሁ አጠቃላይ ወንድም እህቶች ወገኖች በጠቅላላ ወደዚህ አንድ አምላክ ወደሚመለክበት ወደ ኢስላም በነፃ ምርጫችሁ በፈቃዳችሁ ዘንድ ትመጡ ዘንድ ጋብዛችኋለሁ። አላህ ቅኑን ጎዳና ይምራን። በክፍል 2 ፕሮግራም እስክንገናኝ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።